ውድ አድማጭ ተመልካቾቻችን አሁን የምትገኙት የቤታችን የዜና ሰዓት ላይ ነው። የዕለቱን ዜናዎች እነሆ። በቅድሚያም አርዕስተ ዜናዎቹን። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን ይቀላቀላሉ ተባለ። በጅቡቲ የኢትዮጵያ ኤምባሲ ወደ ሀገር ለመመለስ ለሚፈልጉ የኢትዮጵያ ዜጎች ምዝገባ እያካሄደ ነው። ተጨማሪ ክፍያን ከሰራተኞች ደሞዝ የመቁረጥ አካሄድ በድጋሚ እንዲታይለት ኢሰማኮ ጠየቀ። በኢትዮጵያ ውስጥ የሚገኙ የጥርስ ሕክምና ባለሙያዎች ቁጥር ከ2000 እንደማይበልጥ ተነገረ። በሕገ ወጥ መንገድ ትራማዶል የተሰኘ መድኃኒት ወደ ማረሚያ ቤት ውስጥ ይዘው ሊገቡ የነበሩ ግለሰቦች ተይዘው እስርና የገንዘብ ቅጣት ተፈርዶባቸዋል። ፑቲን እያታለለኝ ሳይሆን አይቀርም ሲሉ ትራምፕ በሩሲያው መሪ ላይ ቅሬታ እንዳደረባቸው አሳወቁ። ራሽያ ለአፍሪካዊቷ ቡርኪና ፋሶ ሰራዊት ላከች። በካናዳ በታሪካዊ ምርጫ ጠቅላይ ሚኒስትር ካርኒ ማሸነፋቸውን ተከትሎ ትራምፕ አንሰበርም ሲሉ ተናገሩ። በመጨረሻም ሁከት የዘመናችን መገባበያ ገንዘብ ሆኗል ተባለ። አሁን ወደ ዝርዝር ዜናዎቻችን እናልፋለን። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይናን የጨረቃ ጣቢያ ፕሮጀክት ይቀላቀላሉ ተባለ። ዓለም አቀፍ ሳይንሳዊ የጨረቃ ጣቢያን ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት እያደገ ነው ሲሉ የሮስኮስሞስ ዋና ስራ አስፈጻሚ ድሚትሪ ባካሮቭ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ተናግረዋል። በስብሰባው የተሳተፉ ሀገራት ኢትዮጵያ፣ ሴኔጋል፣ ግብፅ፣ ደቡብ አፍሪካ፣ ጅቡቲ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓ እና ቦሊቪያ ናቸው ሲል ስፑትኒክ ዘግቧል። በጅቡቲ የኢትዮጵያ ኤምባሲ ወደ ሀገር ለመመለስ ለሚፈልጉ የኢትዮጵያ ዜጎች ምዝገባ እያካሄደ ነው። የጅቡቲ መንግስት በህገወጥ መንገድ በሀገሪቱ የሚኖሩ የውጭ ዜጎች እንዲወጡ ባወጣው መመሪያ መሰረት በጅቡቲ የኢትዮጵያ ኤምባሲ ወደ ኢትዮጵያ በራሳቸው ፈቃድ ለመመለስ ለሚፈልጉ ዜጎች መመዝገብ መጀመሩን አስታውቋል። ይህ እርምጃ የጅቡቲ መንግስት ህጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓ.ም ድረስ በራሳቸው ተነሳሽነት እንዲወጡ ካሳሰበ በኋላ የተፈጸመ ነው። የጅቡቲ መንግስት ይህንን የማይከተሉ ስደተኞች ላይ በግዳጅ ወደ ካምፕ በመሰብሰብ ከሀገር እንዲወጡ እንደሚያደርግ ማስጠንቀቂያ ሰጥቷል። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ይህንን ዕድል በመጠቀም ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች አስፈላጊውን ድጋፍ ለመስጠት ዝግጁ መሆኑን ገልጿል። ምዝገባው በአሁኑ ሰዓት እየተካሄደ ሲሆን ወደ ኢትዮጵያ ለመመለስ የሚፈልጉ ዜጎች በአስቸኳይ በኤምባሲው በመገኘት እንዲመዘገቡ ጥሪ አቅርበዋል። ተጨማሪ ክፍያን ከሰራተኞች ደሞዝ የመቁረጥ አካሄድ በድጋሚ እንዲታይለት ኢሰማኮ ጠየቀ። ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን ጫና መቋቋም አቅቷቸዋል። ራሳቸውንና ቤተሰባቸውን ለማስተዳደር ባልቻሉበት ሁኔታ ተጨማሪ ክፍያ ከሰራተኛው ደሞዝ መቁረጥ የበለጠ ኑሮውን ስለሚያከብደው በድጋሚ ሊታሰብበት እንደሚገባ ኢሰማኮ ጠይቋል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መመራቱ የሚታወስ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ ሲል ጠይቋል። ኮንፌዴሬሽኑ በኢትዮጵያ ለ50ኛ ጊዜ የሚከበረውን የሰራተኞች ቀን ተንተርሶ ዛሬ በሰጠው ጋዜጣዊ መግለጫ ነው ይህን ያለው። በሰራተኞች ዋና ዋና ችግሮች ዙሪያ መንግስት ምላሽ እንዲሰጠው በመጠየቅ ቀኑ እንዲከበር የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። 8 ያህል በሰራተኞች መብት ዙሪያ የሚያጠነጥኑ ነጥቦችን በማንሳት መልስ ከመንግስት እንዲሰጠው ኢሰማኮ ጠይቋል። ኮንፌዴሬሽኑ የዘንድሮውን በዓል በዋጋ ንረትና ካለበት በማይነቃነቅ ደሞዝ ከእጅ ወደ አፍ በሆነ ኑሮ በልቶ ማደር እየቸገረው ያለውን ሰራተኛ እውነታዎች በሚዘክር መንገድ ለማክበር መዘጋጀቱን አሳውቋል። ሐሙስ የሚከበረው የሰራተኞች ቀን በተለያዩ የፓናል ውይይቶች እንደሚከበር ተገልጿል። በኢትዮጵያ ውስጥ የሚገኙ የጥርስ ሕክምና ባለሙያዎች ቁጥር ከ2000 እንደማይበልጥ ተነገረ። እንደ ሀገር የተሰራ ጥናት ባይኖርም እንደ አውሮፓ አቆጣጠር በ2020 የዓለም ጤና ድርጅት ያወጣው መረጃ 0.2 የጥርስ ሕክምና ባለሙያ 10,000 ለሚጠጉ የህብረተሰብ ክፍሎች አገልግሎት እንደሚሰጡ አስነብቦናል። ይህም
አፍሪካ ውስጥ ካሉት ትንሽ በሚባል ደረጃ ያለ መሆኑ የተገለጸ ሲሆን በኢትዮጵያ ያለ የጥርስ ሕክምና ባለሙያ ለማህበረሰቡ ያለው ተደራሽነት ዝቅተኛ መሆኑን የኢትዮጵያ የጥርስ ሕክምና ማህበር ፕሬዝዳንት ዶክተር ሜሮን ያዕቆብ ከብስራት ሬዲዮ ጋር በነበራቸው ቆይታ ገልጸዋል። የኢትዮጵያ የጥርስ ሕክምና ማህበር በውስጡ አሉ የሚባሉ የጥርስ ሕክምና ባለሙያዎችን ያካተተ ሲሆን ወደ 600 የሚጠጉ አባላት በማህበሩ ውስጥ ይገኛሉ ተብሏል። በኢትዮጵያ ውስጥ የሚገኙ የጥርስ ሕክምና ባለሙያዎች ከ2000 እንደማይበልጡ ዶክተር ሜሮን ገልጸዋል። የጤና ሚኒስቴር የቁጥጥር ስራ ጠንከር ብሎ መምጣቱን የገለጹት ፕሬዝዳንቷ በቅርብ ጊዜ የወጣው የቁጥጥር አዋጅ በመተላለፍ ተቋማትና ባለሙያዎች ያልተገቡ ጥፋቶችን በመስራት እንዳይዘጉና አነስተኛ ቁጥር ያላቸውን ባለሙያዎች እንዳናጣ ከጤና ሚኒስቴር ጋር በመሆን የማስተማር የመከላከል ስራ እየሰራን እንገኛለን ብለዋል። በህገ ወጥ መንገድ ትራማዶል የተሰኘ መድኃኒት ወደ ማረሚያ ቤት ውስጥ ይዘው ሊገቡ የነበሩ ግለሰቦች ተይዘው እስር ተፈረደባቸው። በዝዋይ ማረሚያ ቤት ማዕከል ውስጥ በህገ ወጥ መንገድ ትራማዶል የተሰኘ ኪኒን፣ ሲጋራና ጥሬ ገንዘብ ለህግ ታራሚዎች ለማስገባት ሲሞክሩ እጅ ከፍንጅ የተያዙ ግለሰቦች ላይ የቅጣት ውሳኔ ተላልፎባቸዋል። ድርጊቱ የተፈጸመው የህግ ታራሚዎችን በሚያስተምር መምህርና ከአዲስ አበባ ለቤተሰብ ጥየቃ በሄዱ ግለሰቦች ነው። መምህሩ 200 ትራማዶል እና ብር 7000 ሚያዝያ 9 ቀን 2017 ዓ.ም በህገ ወጥ መንገድ ደብቆ ለህግ ታራሚዎች ሊያስገባ ሲል በቁጥጥር ስር መዋሉ የክስ መዝገቡ ይገልጻል። በተመሳሳይ ከአዲስ አበባ ታራሚ ለመጠየቅ ወደ ዝዋይ ማረሚያ ማዕከል የሄደው ወጣት ፍሬዘር ብርሃኑ ታራሚ ለመጠየቅ በያዘው የምግብ መያዣ ሳህን ውስጥ ሌላ ሳህን ደርቦ ትራማዶል ሲጋራ መጋቢት 25 2017 ዓ.ም ለማስገባት ሲሞክር በማረሚያ ፖሊስ አባላት ፍተሻ እጅ ከፍንጅ መያዙ ተገልጿል። ምርመራው ከተጠናቀቀ በኋላ ጉዳዩን የያዘው የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ ፍርድ ቤት የወንጀል ችሎት ተከሳሾቹ ጥፋተኛ መሆናቸው በመረጋገጡ መምህር አቶ ሁሴን ጊሌ የ6 ወር እስራትና የ2000 ብር ቅጣት ሲያስተላልፍ፣ ሁለተኛው ተከሳሽ ወጣት ፍሬዘር ብርሃኑ ላይ ደግሞ የ6 ወር እስራትና የ5000 የገንዘብ ቅጣት ወስኗል። ዘገባው የፌዴራል ማረሚያ ቤቶች ነው። ፑቲን እያታለለኝ ሳይሆን አይቀርም ሲሉ ትራምፕ በሩሲያው መሪ ላይ ቅሬታ እንዳደረባቸው አሳወቁ። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕ እና ዜሌንስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ጥልቅ ውይይት ሲያደርጉ ተስተውለዋል። ትራምፕ ሮምን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳችን ምክንያት የለም ያሉ ሲሆን እያታለለኝ ሳይሆን አይቀርም ሲሉ ጠርጥረዋል። ዋይት ሃውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አንቆለጳጵሰዋል። ሁለቱ መሪዎች በዋይት ሃውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት። በባንክ ወይም በሁለተኛ ደረጃ ማዕቀብ ልንቀጣው ይገባል። በጣም ብዙ ሰው እየሞተ ነው ሲሉ ተደምጠዋል። አርብ ዕለት የአሜሪካው ልዑክ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ልዑክ ዊትኮፍ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጿል። ትራምፕና ዜሌንስኪ በዋይት ሃውስ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላ ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙት ሲል ቢቢሲ ዘግቧል። ራሽያ ለአፍሪካዊቷ ቡርኪና ፋሶ ድጋፍ ሰጪ ሰራዊት ላከች። ራሽያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የሥልጠና ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሽያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ተጠቁሟል። ከራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይ
አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብበዋል። የራሽያው ፕሬዝዳንት ፑቲን እኛ እያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዝዳንትን ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሐዊ ንግድ እንዲኖር እንፈልጋለን ብለዋል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ ሀገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሷ አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር መሸጥ እንድትችል ልናደርግ ነው ሲሉ ተደምጠዋል። በካናዳ በታሪካዊ ምርጫ ጠቅላይ ሚኒስትር ካርኒ ማሸነፋቸውን ተከትሎ ትራምፕ አንሰበርም ሲሉ ተናገሩ። ካርኒ በካናዳ ምርጫ ማሸነፋቸውን በይፋ ታውጇል። ጠቅላይ ሚኒስትሩ በንግግራቸው ዩናይትድ ስቴትስ የካናዳን መሬትና ሀብት እንደምትፈልግ ለካናዳውያን አስጠንቅቀው የትራምፕን የንግድ ጦርነትና ካናዳን ከዋሽንግተን የመቀላቀል ዛቻን ለመታገል ቃል ገብተዋል። በዓለም ዙሪያ ያሉ መሪዎችም የእንኳን ደስ አሎት መልእክት እያደረሷቸው ይገኛሉ። የካናዳ የወግ አጥባቂው ፓርቲ መሪ ፒየር ሽንፈታቸውን አምነዋል። ትራምፕን ለመቃወም ከካርኒ እና ከሌሎች ፓርቲዎች ጋር በጋራ ለመስራት ቃል ገብተዋል። አሸናፊው ጠቅላይ ሚኒስትር ማርክ ካርኒ እንደ አውሮፓ አቆጣጠር በ1965 በካናዳ ሰሜን ምዕራብ ግዛት በፎርት ስሚስ ተወልደዋል። በሃርቫርድ እና ኦክስፎርድ ዩኒቨርሲቲ የተማሩ ዕውቅ ኢኮኖሚስት ሲሆኑ ከ2008 እስከ 2013 የካናዳ ብሔራዊ ባንክ ገዢ ነበሩ። እንደ አውሮፓ አቆጣጠር በ2013 የእንግሊዝ ባንክ ከተመሰረተበት ከ1694 ጀምሮ የመጀመሪያው እንግሊዛዊ ያልሆነ ሰው ሆነው ባንኩን በመምራት እስከ 2020 አገልግለዋል። ለቀድሞው የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ የኢኮኖሚ አማካሪ ሆነው ማገልገል የቻሉ ሲሆን በተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉተሬዝ የአየር ንብረት እርምጃና ፋይናንስ ልዩ መልእክተኛ ሆነው መሾማቸውም ይታወሳል። የሊበራል ፓርቲ መሪ ለመሆን ፉክክር ካሸነፉ ከቀናት በኋላ የቀድሞው የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ተክተዋል። ከድላቸው በኋላ ባደረጉት ንግግር ካናዳውያን በትውልድ ፍጥነት ከዚህ ቀደም የማይቻል ተብሎ የሚታሰበውን ነገር ማድረግ አለባቸው ብለዋል። በታሪካችን አንድ ሆነን ጠንክረን የማይቻል የሚመስሉ ነገሮችን ሰርተናል። አንዳንድ ጊዜ ጠላት የሆነ ጎረቤት ቢኖርም ያሁኑ ተለይቶ ሀገራችን በአስቸጋሪ ሁኔታ ውስጥ ትገኛለች። አክለውም ለጋራ እሴቶቻችን ብቁ የሆነች ካናዳን እንገነባለን፣ ጠንካራና ነፃ ካናዳ ለዘላለም ትኖራለች ሲሉ ተደምጠዋል። ሁከት የዘመናችን መገበያያ ገንዘብ ሆኗል ተባለ። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር መበራከት የሚያሳየው ሁከት የዘመናችን መገበያያ ገንዘብ መሆኑን ነው ብሏል። የተባበሩት መንግስታት የጸጥታው ምክር ቤት በዓለም ላይ የጨመረ በመጣው በስደተኞች ቁጥር በኩል ወቅታዊ መረጃን ከትላንት በስቲያ በሰጡበት ወቅት ነው ይህንን ግምገማቸውን ያሳወቁት። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፕ ግራንዲ ለጸጥታው ምክር ቤት ሁኔታውን ሲገልጹ ሁከት የዘመናችን ዋነኛ መገበያያ ገንዘብ ሆኗል ሲሉ አስረድተዋል። ግራንዲ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተባብሰው በቀጠሉ ግጭቶች ምክንያት ክፉኛ ችግር ውስጥ ይገኛሉም ሲሉ በተለይ ወደ 7 ሚሊዮን የሚጠጉ ስደተኞች ከሱዳንና ዩክሬን የተፈናቀሉ መሆናቸውን ኮሚሽነሩ ጠቁመዋል። ኮሚሽነሩ አክለውም በአጭርና በረጅም ጊዜ ደህንነታቸው ተጠብቆ አስተማማኝ ዋስትና እስካልተሰጣቸው ድረስ ተፈናቃዮች ወደ ስፍራቸው መመለስ አይችሉም በማለት የዘገበው የአፍሪካ ኒውስ ኤጀንሲ ነው። ዕለታዊ ዜናዎቻችንን በዚህ አበቃን። ቸሩን ያሰማን።